በዚህ ቪዲዮ የምንሰራው የመጀመሪያውን የ2016 የኤስኤቲ ኳንቲታቲቭ ፓርት ነው። 36ኛው ጥያቄ ማለት ነው። ምን ይለናል? ፎር ዋት ቫሉስ ኦፍ ኬ ዳዝ ዘ ሲስተም ኦፍ ሊኒየር ኢኩዌዥን 2x plus 3y is equals to 1 and kx plus 6y is equals to minus 3 have a unique solution ይለናል። ስለዚህ የኬን ቫሊዩ ነው የምንፈልገው ማለት ነው። እሺ እዚህኛው ጥያቄ ላይ ሁለት ሊኒየር ኢኩዌሽኖች ተሰጥተውናል። የሁለተኛው ሊኒየር ኢኩዌሽን ላይ የኬ ቫሊዩዋችን አልታወቀም። ደን ሁለቱ ሲስተም ኦፍ ሊኒየር ኢኩዌሽኖችን ዩኒክ ሶሉሽን ያለው ተብለናል። ስለዚህ ፎር ቱ ሊኒየር ሲስተም ኦፍ ኢኩዌሽንስ ለምሳሌ እነዚህ ቢሆኑ የተሰጡን ቱ ሊኒየር ሲስተም ኦፍ ኢኩዌሽኖችን እነዚህ ቢሆኑ ዩኒክ ሶሉሽን አላቸው ሲባል በኮኤፊሽንቶቻቸው መካከል ያለውን ግንኙነት ማወቅ አለብን። እሱ ምንድነው? ፎር ቱ ሊኒየር ሲስተም ኦፍ ኢኩዌሽን ቱ ሃቭ ኤ ዩኒክ ሶሉሽን ምንድነው መሆን ያለበት? ኤ1 ኦቨር ኤ2 የሁለቱ ኮኤፊሽንት ሬሾቸው is not or cannot be equal to the coefficients of y ማለት ነው። እነዚህ ሁለቱ ሬሾ ከነዚህ ሁለቱ ሬሾ ጋር ምን መሆን የለበትም? እኩል መሆን የለበትም። ይሄንን አውቃችሁ የምትጠቀሙ ነው የዩኒክ ሶሉሽን የምትለዋ ሂንት የተሰጠችው ማለት ነው። a1 over a2 cannot be equal to b1 over b2 ማለት ነው። ስለዚህ እዚህ ጋር a1 እና a1አችንን b1አችንን a2አችንን b2አችንን ማወቅ አለብን ማለት ነው። ስለዚህ a1 is the coefficient of x which is 2 ለምሳሌ ከዛ over a2 is k is not equal to b1 which is 3 over b2 which is 6 ማለት ነው። ስለዚህ 2 over k cannot be equal to 3 over 6 ማለት ነው። 3 over 6 ማለት ደግሞ ምንድነው ስናቃልለው 1 over 2 ማለት ነው። 1 over 2 ማለት ነው። ስለዚህ 2 over k cannot be equal to 1 over 2 then crisscross ማለት እንችላለን 2 times 2 4 cannot be equal to k ማለት ነው። ስለዚህ k በሌላ አባባል ምንድን ነው? k cannot be equal to 4 k ሁሉ ጊዜ ከ4 ውጪ ያለ ቁጥር ነው የሚሆነው ማለት ነው። ምክንያቱም 4 ከሆነ እዚህ ጋር 4 ብናስገባ ሲቃለል ምን ይሆናል? 1 over 2 ይሆናል። 1 over 2 is equal to 1 over 2 ግን ዩኒክ ሶሉሽን ስለሆነ ያለን ሁለቱ እኩል መሆን የለባቸውም። ስለዚህ እኩል እንዳይሆኑ k ሁሉ ጊዜ different from 4 ነው መሆን ያለበት ማለት ነው። ስለዚህ choice B is correct ማለት ነው።